ሰላም ጤና ይስጥልን። አንድ ደቂቃ ዜናዎች ነን። የሐምሌ 27 2018 ዓ.ም የዜና ጥንቅራችን ላይ እንገኛለን። አብራችን ቆዩ። በምስራቅና ምዕራብ ጎጃም እንዲሁም ወሎ፣ ሸዋና ጎንደር በመንግስት ኃይሎችና በፋኖ መካከል ግጭትና የጸጥታ ውጥረት መቀጠላቸው ተዘግቧል። የንግድና መጓጓዣ እንቅስቃሴዎች አንዳንድ ቦታዎች ላይ ሲስተጓጎሉ ታይተዋል። በሲቪሎች ላይ የሚደርስ ተጽዕኖ በተለያዩ አካባቢዎች የህዝብ ሞት፣ መፈናቀልና የአገልግሎት መቋረጥን የወጡ ሪፖርቶች አመልክተዋል። በምዕራብ ትግራይ ውጥረት መጨመሩ ተዘግቧል። በመቀሌና በሌሎች የክልሉ አካባቢዎችም የፖለቲካ ውጥረት እንደቀጠለ ይገኛል። በምዕራብና ምስራቅ ኦሮሚያ የጸጥታ ችግሮች መቀጠላቸው ተገልጿል። መንግስት በተለያዩ አካባቢዎች የጸጥታ እርምጃዎችን ማጠናከሩን ገልጿል። በኤርትራ የድንበር ጥበቃ መጠናከሩ ተዘግቧል። የቀጠናው ሁኔታ በፍጥነት እየተቀያየረ ሲሆን አንዳንድ የዓለም አቀፍ ሚዲያዎች የትግራይና የኤርትራ ኃይሎች የጋራ እንቅስቃሴ ሊሆን እንደሚችል ዘግበዋል። መቀሌ፣ ሽሬ፣ አድዋ፣ አክሱም፣ አዲግራት ውጥረት ላይ እንደሆኑ ቀጥለዋል። አብራችሁን ስለቆያችሁ እናመሰግናለን። በሌላ ዜና እስከምንገናኝ መልካም ቆይታ።